የነገርኳችሁን ሰው ብሎ ራሱን ሰው ሲል አዎ ሰው ነህ እንበለው። ነብይ ነኝ አለ አይደል? አዎ ነብይ ነህ እንለዋለን። መልእክተኛ ነኝ፣ አዎ መልእክተኛ ነህ። አምላክ ነህ እንዳንለው ግን አምላክ ነኝ አላለም። አይ አንተ አልገባህም፣ ዕውቀትህ ቁንጽል ነው፣ ከመሃል የምታወጣ ነው የሚል ሰው ካለ ደግሞ እሱ የገባውን የተረዳውን ከፍቶ ያሳየን። የዛኔ ሐቅ ግልጽ ይሆናል ማለት ነው። ስለዚህ አምላክ አይደለም ስንል በአጭሩ ይህንን ይመስላል። ተግባብተናል ወንድሞቼ? ጥሩ። ወደ ሶስተኛው ነጥብ እንግባ። እንግዲህ ይሄ ሁለተኛው ነጥብ መለኮታዊ ባህሪውን በተመለከተ ነው። ሶስተኛውና የመጨረሻው ተሰቅሏል ወይስ አልተሰቀለም የሚለው ላይ ደግሞ አጭር ቆይታ እናደርጋለን። አሁንም እንደለመድነው ለቁጥር 1 እና 2 ቅድሚያ ለቁርአን እንደሰጠነው አሁንም ከጌታችን ከአላህ ቃል እንጀምርና እንናገራለን። እንደ ሙስሊሞች እምነት እንደ ጌታችን ቃል ማስተምህሮ ዒሳ አለይሂ ሰላም አልሞተም፣ አልተሰቀለም። ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል፣ ወደ ራሱም አንስቶታል እንላለን። ይህንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል። 157ኛው ላይ ወቀውሊሂም ኢና ቀተልና አልመሲህ ዒሳ ብነ መርየም ረሱለላህ፣ እኛ የመርየምን ልጅ አልመሲህ ዒሳን ገደል በማለታቸው ምክንያት አይሁዶችን ረገምናቸው። ወማ ቀተሉህ አልገደሉትም፣ ወማ ሰለቡህ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን ለነሱ የተገደለው ሰው በዒሳ ተመሰለባቸው ይላል። ዒሳን አልገደሉትም፣ አልሰቀሉትም። ነገር ግን ሁሉን ቻይ የሆነው ጌታችን አላህ ዒሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ዒሳን አስመስሎባቸው ጠላቶቹ መተው ይሄ ነው ዒሳ ብለው ያንን የተመሰለውን ሰው ገደሉት፣ ሰቀሉት እንጂ ዒሳንማ አልገደሉትም። ወኢነ الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች ለፊ ሸክ منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው። ما لهم به من علم الا اتباع الظن ይህን ጥርጣሬ ከመከተል ውጪ በዒሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም። እርግጠኛው ዕውቀት አላህ ዘንድ ነውና ወማ ቀተሉሁ የቂና በርግጥም አልገደሉትም ማለት። ካልገደሉት ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ? በረፈዐሁ ላሁ ኢለይህ ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል። ወካነ አላሁ ዐዚዘን ሐኪማ አላህ አሸናፊ ጥበበኛ ጌታ ነውና ይላል። ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን። አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለሁ ወደኔም እወስድሃለሁ ስላለው ሱረቱ አሊ ዒምራን ቁጥር 55 ላይ በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 55 ላይ ወኢዝ ቃለ አላህ ባለው ጊዜ አስታውስ ያ ዒሳ አንተ ዒሳ ሆይ ኢኒ ሙተወፊክ አይ ቃቢዱከ ሚነል አርድ እኔ አንተን ወሳጅህ ነኝ፣ ወራፊዑከ ኢለየ ወደኔም አንሺህ ነኝ፣ ወሙጠሂሩከ ሚነል ለዚነ ከፈሩ ከነዚያም ከካዱት ሰዎች ከጉርብትናቸው የማርቅህ የማጠራህ ነኝ ብሎታል። በዚህ ቃል መሰረት ጠላቶቹ ሊገሉት ሊሰቅሉት ሲፈልጉ ዒሳን ምን አደረገው? ጌታችን ወሰደው አነሳው እንላለን። አልሞተም ነው የምንለው። አይሞትም ግን እንዳንል መሞቱማ አይቀርም። ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል። ስለዚህም ዒሳ ይሞታል። ሱረቱ አኒሳ 159ኛው አየት ላይ ትንሣኤ ሲቃረብ ወደዚህ ምድር ይወርዳል። ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል። ወኢን ሚን አህሊል ኪታቢ ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ ለዩእሚነነ ቢህ በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ። መቼ ነው ይሄም? ቀብለ መውቲ ዒሳ ከመሞቱ በፊት ማለት ነው። ትክክለኛው ማንነቱ ገጽታው የዛኔ ይለያል። በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች፣ በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ዒሳ የሚመሰክረው። እኛ ሊፈርድ ይመጣል ብለን አናምንም።
አንዳንዶቹ በስተት እናንተም ኢሳ ሊፈርድ ይመጣል ትላላችሁ ይሉናል። ኢኒል ሁክሙ ኢላ ሊላህ፣ ፍርድ የአላህ እንጂ የማንም አይደለም። በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው። ከአላህ ውጪ ነቢያትም መላኢካዎችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም። ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም፣ ግን ወደ ምድር ይወርዳል፣ ይሞታል። አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል። በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም፣ ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል። ሰማይ ላይ ሊሞት ማንም አይገባውም ማለት ነው። ግዴታ መመለስ አለበት። ወሚንሃ ኑኽሪጁኩም ታረተን ኡኽራ፣ በሌላ ጊዜ ደግሞ እናወጣቸዋለን ስንፈልግ ይላል። የውሙል ቂያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። አልሞተም፣ አልተሰቀለም ነው። ወገኖቻችን ግን ለኛ ኃጢአት ብሎ ሞቷል፣ ተሰቅሏል። በቀራንዮ መስቀል ላይ ደሙን አፍስሶልናል፣ ለዓለሙ ኃጢአት ሁሉ ቤዛ ከፍሏል እያሉን ነው። ምንድነው ምክንያቱ ብለን ስንጠይቃቸው ብዙ ጊዜ የምንሰማው ምላሽ ምንድነው? በአዳምና ሔዋን አለመታዘዝ ምክንያት ወደ ዓለማችን የገባው ኃጢአት ነው ይላሉ። ሁላችንም የኃጢአት ዕዳ ተያዦች ነንና ነው። እኛ ኃጢአት በውርስ ይተላለፋል ብለን አናምንም። በመጀመሪያ ደረጃ በውርስ የሚተላለፍ ኃጢአት የለም። ጄኔቲካል አይደለም ኃጢአት። ኃጢአት ከዘር ወደ ዘር የሚተላለፍ ሳይሆን በግለሰቦች ነፃ ፈቃድ፣ በግለሰቦች ነፃ ምርጫ የሚተገበር ወንጀል ነው። ኃጢአት ማለት ትርጉሙ ምን ማለት ነው? መጀመሪያ ለኛ ለሙስሊሞች ኃጢአት ማለት ትርጉሙ የአላህን ትዕዛዝ በሐሳብም ሆነ በተግባር መቃወም ማለት ነው። ይሄ ማለት ምን ማለት ነው? አላሁ ሱብሓነሁ ወተዓላ አንድን ነገር አድርግ ብሎ አንተን ያዝህና ያንን ነገር ማድረግና መፈጸም እየቻልክ ሳታደርገው ከቀረ ወይ በተቃራኒው ይሄን ነገር እንዳትቀርበው ራቀው ብሎ ይከለክልህና ያንን ነገር መተውና መጠንቀቅ እየቻልክ ሄደህ ከተዳፈርከው ተግባርህ ምን ይሰኛል? ኃጢአት ተብሎ ይሰኛል። የአላህን ትዕዛዝ በሐሳብም በተግባርም መቃወም። ይህንን ለማድረግ ደግሞ ድርጊትህ ኃጢአት እንዲሰኝ ግዴታ ምን ያስፈልግሃል? ፍሪ ዊል፣ ነፃ ፈቃድ የሚባል ነገር ያስፈልግሃል። ያለ ምርጫ ተገደህ የማትፈልገውን ነገር በሌላ ኃይል አማካኝነት ብትሰራው ኃጢአት ከሚለው ስያሜ ራሱ ይወጣል ነው በእስልምና። ነፃ ፈቃድ ሊኖርህ ይገባል። ራሱን አንቆ የሚገድል ወይም ራሱን ውሃ ውስጥ ከቶ የሚሞት ሰው ኃጢአተኛ ነው አይደለም? ነው አይደል? ግን ሰው ገፍትሮት ውሃ ውስጥ ገብቶ የሞተ ሰው ኃጢአተኛ ነው አይደለም? ግን እንደ መጀመሪያው ወንድሙ እሱም ሞቷል፣ የመሞት ዕጣ ገጥሞታል። ይሄኛው ኃጢአተኛ ለምን ሆነ? ድርጊቱን የፈጸመው በምርጫው በመሆኑ። ይሄኛው ግን ሌላ ፓወር ነው የገፋው። ስለዚህም ጌታችን አላህ ሐራም የሆኑ ነገሮችን እንኳን አስገዳጅ ነገር በሚመጣ ሰዓት ሐራምነታቸውን እንደሚያነሳልን በቁርአን ላይ ብዙ ትምህርት ማግኘት እንችላለን። ኸምር አስካሪ መጠጥ ክልክል ነው አይደለም? ክልክል ነው አይደል? እንደውም ቁርአን የሸይጣን ስራ የሆነ እርኩስ ነው የሚለው። ታዲያ አንተ ፊልድ ወጥተህ ውሃ ጥም ይዘዋል። ውሃ ጥሙ ሊገልህ ነው እንግዲህ ተቃርበሃል። መሀል በረሃ ላይ ነው ያለው። ውሃ ፈልገህ አጣ። አካባቢው ላይ ቤት የለም። ወደ ተነሳኸው ከተማ እንዳትመለስ ብዙ ርቀህ ሄደሃል። ያሰብከው ከተማ ለመድረስ ደግሞ ትንሽ ኪሎ ሜትር ይቀርሃል። ፊት ለፊት አንድ ጠርሙስ አገኘ፣ ፈሳሽ አለ በውስጡ። አንስተህ ጥሜን ይቆርጥልኛል ብለህ ልትጠጣው ስትል ኸምር ሆኖ አገኘኸው። ምን ታደርጋለህ ነው በዚህ ሰዓት? ኸምርን አስካሪ መጠጥ መጠጣትን ሐራም ነውና ብለህ ትተኸው ከሄድክ እንደምትሞት አረጋግጠሃል። ይሄ ደግሞ ነፍስ መግደል ነው ከሞት። ስለዚህ እስላም ምን ይልሃል? ጥምህን ሊቆርጥልህ በሚችል መልኩ ወይም ንጹህ ውሃ ማግኘት ወደምትችልበት ቦታ ሊያደርስ በሚችል መልኩ ከዛ መጠጥ ላይ ብትጠጣ በኢስላም ሕግ ወንጀለኛ አይደለህም። ለምን? ካቅምህ በላይ የሆነ ነገር ነው። ራስህን መቆጣጠር የማትችልበት ወይም ክስተቱ ረሃብ ሆኖ የአላህ ስም ሳይወሳበት የሞተ በክት ቢሆን በዛ ቦታ ያገኘኸው ራስህን ከሞት ለመከላከል ሐላል ምግብ ወዳለበት ቦታ እስክትደርስ ድረስ ከዛ በክት ላይ አንስተ ብትበላ ወንጀልነቱ ተነስቷል ማለት ነው። ግልጽ ነው ወይ? ሽፍታ አስገድዶ ከሆነ መሳሪያ ደቅኖብህ ካልበላህ እገልሃለሁ ካለ ህይወትህን ለማትረፍ መብላት ኃጢአት አይደለም። ኃጢአት ለማለት ከምርጫ ጋር መያያዝ አለበት። ታዲያ ይህንን ከተስማማን እስኪ ወደ አዳምና ሔዋን እንምጣ። አደምና ሐዋ የአላህ ሰላም በሁለቱም ላይ ይሁን
በገነት ውስጥ ሰሩት የተባለው ኃጢአት ምንድነው ነው የመጀመሪያው ጥያቄ። አትብሉ የተባሉትን ቅጠል ነው አይደል የበሉት? ስለዚህ አደምና ሐዋ ኃጢአትን አልበሉም፣ ቅጠል ነው የበሉት። ለምንድነው ይሄ ተግባር ኃጢአት ተብሎ የተሰየመው? ቅጠሉ ላይ ትእዛዝ ስለነበረ ወላ ተቀረባ هذه الشجرة ይህችን ዛፍ እንዳትቀርቡ የሚል የጌታችን ትእዛዝ ነበረ። ያንን ትእዛዝ በመዳፈራቸው ተግባራቸው ምን ሆነ ማለት ነው? ኃጢአት ተብሎ ተሰየመ። አደምና ሐዋ ቅጠሉን ሲበሉ ምርጫ ነበራቸው አልነበራቸው? ነበራቸው። ሰይጣን አስገድዶ ነው እንዲያበላቸው። አንተ ሕፃን ልጅህን ሽሮፕ አልጠጣም ሲል ጉንጩን እንደዚህ ይዘ በግድ እንደምታጠጣው ሰይጣን አፋቸውን ይዞ በግድ ከተተው እንዴ? ያማ ከሆነ እነሱ ጥፋተኛ አይደሉም፣ ሰይጣን ነው ሊጠየቅ የሚገባው። የሰይጣን ድርሻ በወቅቱ ምን ነበር? መጎትጎት፣ መጥፎ የሆነውን ነገር ጥሩ አድርጎ አስመስሎ ማቅረብ ነው። እነሱ ደግሞ ነፃ ምርጫ አላቸው። ዞር በል አንተ ሰይጣን፣ የጌታችን ትእዛዝ ይሻለናል ብለው ሰይጣንን ለመገሰጽ የሚያስችልም ፈቃድ ተሰጥቷቸዋል። ግን ምክሩ አታለላቸው። ይሄ ከጠቀመ ብለው አዘነበሉ። ተግባራቸው ኃጢአት ተሰኘ። ታዲያ አንተ ልጃቸው እንዴት ሆነህ ነው የነሱን ኃጢአት የምትወርሰው ነው ጥያቄ። አደምና ሐዋ ቅጠሉን ሲበሉ ነበርክ? ከበሉትስ ቅጠል እነሱ ከበሉት ቅጠል ደርሷል? እንዲበሉትስ ተባብረሃቸዋል? ካልነበርክ ካልተባበርካቸው ከቅጠሉም ካልበላህ እንዴት ነው አንተ የኃጢአት ውርስ ተሸካሚ የምትሆነው? አይ የነሱ አባት የአባታችንና የእናቶቻችን ልጆቻቸው ስለሆነ እንዴ? ልጅ መሆን ኃጢአትን ያሸክማል ወይ? ምን አይነት ፍርድ ነው? ሁለቱ ስላጠፉ በሁለቱ ሰበብ ዓለም ላይ ያሉ ቢሊዮኖች ላይ የዘላለምን ሞት መፍረድ እንዴት ፍትህ ይሆናል? አይደለም አላህ ምድራዊ ስርዓት እኮ አይሰራውም። አባቴ ወንጀል ተሰርቶ ከአካባቢ ቢሰወር የህግ አካላቶች እሱን ፈልገው ስላጡት በወንጀሉ ቦታ ልጅየው ይቀጣ ይላሉ እንዴ? አይሉም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ ጌታ ነው። ታዲያ አደምና ሐዋ ባጠፉት ጥፋት እኛ ላይ እንዴት ነው ፍርድ ሰጠ የሚባለው? ስለዚህ በእስልምና ኃጢአት በውርስ አይተላለፍም። እያንዳንዱ ሰው ኃጢአትን የሚሰራው በራሱ ነፃ ፍቃድ በምርጫው መስመርን ሲስት ብቻ ነው። እንግዲያው ስለምን እንሞታለን የሚል ጥያቄ ከተቀረበ ይሄ ምድራዊ ሞት ከኃጢአት ጋር ምንም ግንኙነት የለውም፣ የኃጢአት ውጤትም አይደለም። አላህ መጀመሪያው እቅዱና ፕሮግራሙ እዚህ ምድር ላይ ዘላለም እንድንኖር አይደለም። እኛ ለዘላለም የተፈጠርንበት ዓለም አለ። የውሙል ቂያማ የትንሳኤው ዕለት ተብሎ ይጠራል። ያ ዓለም ወይ በጀነት ነው ወይ በጀሃነም ነው። ከሁለት አንዱን ግን መርጠን እንድንጓዝ አጭር ህይወትን በሞት የተከበበች አድርጎ አላህ በዚህ ምድር ላይ ፈጠረ። እዚህ ዱንያ ላይ የመጣ ነው ልንፈተን እንጂ ዘላለም ልንኖር አይደለም። አላህም ሱረቱል ሙልክ ቁጥር 2 ላይ በምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ያሞትና ህይወትን የፈጠረው አላህ የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ነው እንዳለው ለፈተና ነው የመጣ ነው። ስለዚህም እንፈተናለን ማለት ነው። በሞት የተከበበ አድርጎ ሰጠን ህይወትን። ከኃጢአት ጋር አይገናኝም። እምንሞተው ምድራዊ ሞትማ ከአደምና ሐዋ የወረስነው ከሆነ ታዲያ ለምን በኩልነት አንሞትም? በውርስ የመጣ ነው። አለበዛ ከኖህ ዘመን ጀምሮ ስንመለከት የዛኔ ሰዎች 900 ዓመት 800 ዓመት ይኖራሉ ነበር ይባል የነበረው። ዛሬ የእድሜ ጣራ ስንት ነው? 70 እና 80 ሆኗል። ለምን ተለያየ ታዲያ? ሞት የኃጢአት ውጤት ከሆነ ሰዎች ሁሉ ከአደምና ሐዋ ከወረሱት ለምን ሁሉም ሰው በተመሳሳይ እድሜ አይሞትም? አይ ይሄ እኮ የእግዚአብሔር ሥራ ነው ይሏቸዋል። ስለዚህ እኛም ይሄን ነው የምንለው፣ የአላህ ሥራ ነው። ሲፈልግ ይገለናል፣ ሲፈልግ ይሰጠናል። አላህ ጥበበኛ ጌታ ነው በእድሜ ጉዳይ ላይ ማለት ነው። ከአደምና ሐዋ ኃጢአት ጋር ምን የሚያገናኘው ነገር አለ? አንተ ያላያቸው ያልሰማሃቸው ያልተባበርካቸው አባቶችና እናቶች በሰሩት ጥፋት አንተ ላይ ሞት ተፈርዷል ማለት እንዴት ይታያል ከአምላክ ፍትሃዊነት ጋር? ስለዚህ ኢሳ አልሞተም፣ አልተሰቀለም። ኃጢአትም በውርስ አይተላለፍም። ጄኔቲካል አይደለም። አስም በሽታ ቢሆን በዘር ይተላለፋል፣ ጄኔቲካል ነው። ነገር ግን ኃጢአት በፈቃደኝነት የሚተገበር ነገር ነው። እኔው ራሴ መርጬ የምሰራው እንጂ ከሌላ ማመጣው አይደለም። እንደተባለው ኃጢአት ደግሞ ከዘር ወደ ዘር ከተላለፈ ለምን ጽድቅ አብሮ አይተላለፍም? እሺ ጽድቅ ኢብራሂም አለይሂ ሰላም በሁሉም ሃይማኖቶች ዘንድ የተከበረና የተወደደ የአላህ ወዳጅ ነው።
በእምነቱ ሰበብ አንድ ልጅን እንኳን ለአላህ መስዋዕት አድርጎ እስከማቅረብ ድረስ ወደ ኋላ ያላለ ታላቅ ነብይ ነው ኢብራሂም። በዚህ ምክንያት የአላህ ወዳጅ የሚልን ስም አትርፏል። ግን በኢብራሂም እምነት አባትየው ተጠቀመ? ምንም የተጠቀመው ነገር የለም። አባትየው ካፊር ሆኖ ነው የሞተው። የአባቱ ከሃዲነት የአባቱ ካፊርነት ደግሞ የኢብራሂምን እምነት ጎዳ እንዴ? አልጎዳውም። ስለዚህ ሰው ክህደቱ ለራሱ ነው፣ በራሱ ላይ ነው፣ እምነቱም ለራሱ ነው። ከኔና ካንተ ጋር ምንም የሚያገናኘው ነገር የለም። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ቁርአን ሱረቱል ኢስራ ቁጥር 15 ላይ ይነግረናል። በምዕራፍ 17 ሱረቱል ኢስራ 15ኛው አየት ላይ መን ኢህተዳ ፈኢነማ የህተዲ ሊነፍሲ የተመራ ሰው የምሬቱ ጥቅም ለራሱ ብቻ ነው። ወመን ضل ፈኢነማ የضل ዐለይሃ የጠመመም ሰው ጥሜቱ በራሱ ላይ ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም። ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ መልእክተኛን እስከምንልክ ድረስም የምንቀጣ ወይም ጥፋተኛ የምናደርግ አይደለንም ይላል ጌታችን አላህ። ስለዚህም ማንም በሌላው ኃጢአት አይጠየቅም አይከሰስም ነው እምነታችን። ዒሳም አልሞተም አልተሰቀለም። አንድ ጥቅስ ከባይብል ጥቅስና ካሁን በኋላ ያለውን ቀሪ ሰዓት ሰፊውን ሰዓት ከእናንተ ጋራ የምንጠያየቅበት ይሆናል ማለት ነው። ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ዮሐንስ ወንጌል ምዕራፍ 7 ከቁጥር 32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው? ጥቂትን ጊዜ አለ ለወታደሮቹ ከእናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታገኝተው ገደሉት፣ የታገኝተው ሰቀሉት። ይሄ ጥያቄያችን ነው ማለት ነው። ኢንሻአላህ ቀሪ ነጥቦችን ምናልባት ሰዓት አርዝሜባችኋለሁ። ያው እንደደረሰኝ ዛሬ እስከ 10 ሰዓት ከኔው ጋር ናችሁ መሰለኝ ኢንሻአላህ። ስለዚህ ያው አሁን 9 ሰዓት 8 ሰዓት ከ50 ነው የሚለው 70 ደቂቃ ይኖረናል። አላህ በሰማነው ተጠቃሚ ያደርገን። በዚህ ባለን 70 ደቂቃ ውስጥ ትላንት አስተምሬው ስለነበረው ሰዓት ስላጠረን የቀዳ ወልቀድር ትምህርትም ዛሬም በተማራችሁትም ላይ ሙስሊም ወንድሞችና እህቶች እንዲሁም ክርስቲያን ወገኖችም ካላችሁ ሁላችሁም ቀጥታ በድምጻችሁ ወይም በወረቀት መጠየቅ ትችላላችሁ። አላህ እውነትን በልቦናችን ያሳድር። እውነት ተናግሬ ከሆነ ከጌታችን አላህ ፈضል ነው፣ ከሱ ትሩፋት ነው። ከተሳሳትኩም የኔው ድክመትና የሸይጣን ጉትጎታ ነው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።